ዓለምን ያነጋገረው በደቡብ ሱዳን የተነሳው ፎቶ። ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን፣ በታሪክ በርከት ያሉ ዓለምን አጀብ ያሰኙ ምስሎች በየጊዜው ለመነሳት ችለዋል። ለዛሬም በ20ኛው ክፍለ ዘመን የብዙዎችን ቀልብ መሳብ የቻለውን የኬቨን ካርተር አሳዛኝና ድንቅ ምስል ለእናንተ ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን የምትቆዩ ከሆነ ስለዚህ ዓለምን ከጫፍ ጫፍ ስላነጋገረው ምስል ያልተሰሙ ታሪኮችን እናስቃኛችኋለን። ምስሉ መቼ ተነሳ? የተነሳ? በፎቶ ላይ የምንመለከተው ሕፃን አሁን ላይ በሕይወት አለ? ፎቶግራፈሩን ሕይወቱን ማጥፋት ደረጃ ያደረሰው ነገር ምን ነበር? ይህ ምስል ዓለም ላይ አሁን ድረስ ብዙዎችን እያነጋገረ የሚገኝበትስ ምክንያት ምንድነው? ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። አብራችሁን ሁኑ። እንደ አውሮፓውያን አቆጣጠር በ1993 ወርሃ መጋቢት በአንዲት መከረኛ ዕለት ነበር ደቡብ አፍሪካዊ ፎቶግራፈር ኬቨን ካርተር ሕይወቱን ማጣት ደረጃ ያደረሰውን ምስል በካሜራው ያስቀረው። ጊዜው ሱዳን በእርስ በርስ ጦርነት የተናጠችበትና በከፍተኛ ድርቅ የተጠቃችበት እንዲሁም በደቡብ አፍሪካ የአፓርታይድ ስርዓትን በመቃወም ብዙ ሁከት የነገሰበት ወቅት ነበር። የተባበሩት መንግስታት የእርዳታ ልዑክ አባል የሆነው ሮበርት አድሊ፣ የባንግ ክለብ አባል ለሆነው ጆ ሲልቫ በሱዳን የተከሰተውን አስከፊ ድርቅና የእርስ በርስ ጦርነት በአካል በቦታው በመገኘት እንዲዘግብ እድሉን ይሰጠዋል። ጆ ሲልቫም የሥራ ባልደረባው ለሆነው ኬቨን ካርተር የተሰጠውን እድል አሳውቆት አብሮት ወደ ሱዳን እንዲጓዝ ያደርገዋል። ባንግ ክለብ እንደ አውሮፓውያን አቆጣጠር ከ1990 እስከ 1994 መቀመጫቸውን በደቡብ አፍሪካ ያደረጉት ኬቨን ካርተር፣ ግሬግ ማሪኖቪች፣ ኬን ኦስተርብሮክ እና ጆ ሲልቫ የፎቶግራፍ አንሺዎች ስብስብ ነበር። ታዲያ እነዚህ ሁለት ፎቶግራፈሮች የበረራቸውን መነሻ ደቡብ አፍሪካ በማድረግ የኬንያዋ ናይሮቢን አቋርጠው መዳረሻቸውን የአሁኗ የደቡብ ሱዳን ከተማ የሆነችው አዮድ ላይ ያደርጋሉ። አዮድ እንደደረሱም የተመለከቱት ነገር ፈጽሞ አሳዛኝና አሰቃቂ ሆኖ አግኝተውታል። በየመንገዱ አስከሬን በአስከሬን ላይ ተከምሮ፣ እናት ለልጇ የምትመግበው አጥታ ቆዝማ ተቀምጣ፣ ሕፃናት በረሃብ ብዛት የሚያወጡት የዋይታ ድምፅ፣ በአጠቃላይ በደረሱበት ቅጽበት ብዙ አሰቃቂ ነገሮችን ያስተውላሉ። በመቀጠልም ሁለቱም ሁኔታውን በምስል ለማስቀረት በየፊናቸው ይሰማራሉ። ካርተርም ሰዎች ከተሰበሰቡበት ቦታ ራቅ ብሎ አካባቢውን መቃኘት ሲጀምር ረሃብ አድቅቆት የገዛ ራሱን መሸከም ያቃተው፣ ቀጫጫ እግሮቹ እንኳን ለመሮጥ ለመቦረቅ ይቅርና የገዛ አካሉን ለመሸከም ያዳገተው፣ ረሃብ ችግርና መከራ ጉልበቱን ያስከዳው አንድ ሕፃን ወደ እርዳታ ማዕከሉ ለመድረስ እየተጣጣረ ይመለከታል። ታዲያ በአይኑ የተመለከተውን ወደ ፎቶ ለመቀየር ሲዘጋጅ ከበስተጀርባው ሕፃኑን ለመብላት የቋመጠ በረሃብ በሞቱ ሰዎች ስጋ የደለበ ፈርጣማ የጥንብ አንሳ አሞራ ያስተውላል። ለ20 ደቂቃ ያህልም የተሻለ ምስል ለማንሳት አሞራው ክንፎቹን እስኪዘረጋ ቢጠብቅም እንዳሰበው ግን አልሆነለትም። ነገር ግን የረሃብን ክፉ ገጽታ፣ የድርቅን አሰቃቂ ሁነት፣ የምስኪኖችን እልቂት ቃላት ሊገልጹት ከሚችሉት አቅም በላይ በሆነ መንገድ አሁን የምንመለከተውን ምስል በድንቅ ካሜራው ለዓለም አስቃኘ። ፎቶውንም ካነሳ በኋላ ወዲያውኑ ቦታውን ለቆ ወደ ነበረበት ተመለሰ። ካርተርም ለሲልቫ ያጋጠመውንና የሆነውን ሁላ በዝርዝር ይነግረዋል። በስተመጨረሻም ጥንብ አንሳውን እንዳባረረውና በተመለከተው አጋጣሚ ሜጋን የተሰኘች ሕፃን ልጁን እያሰበ እንደሆነ በሐዘን በተሞላ መንፈስ ስሜቱን ያጋረዋል። በመቀጠልም ሁለቱም አዮድን ለቀው ከወጡ ከአንድ ቀን በኋላ ወደ ደቡብ አፍሪካ ይመለሳሉ። የአሜሪካው ዝነኛ ጋዜጣ የሆነው ኒውዮርክ ታይምስ በሱዳን የተከሰተውን አስከፊ ረሃብ የሚያሳይ ምስል በማፈላለግ ላይ ነበር። ታዲያ ኬቨን ካርተር ይህንን አውቆ የሕፃኑንና የጥንብ አንሳውን ፎቶ ይሸጥላቸዋል። ጋዜጣውም በፈረንጆች አቆጣጠር መጋቢት 26 ቀን ፎቶውን ከነታሪኩ በፊት ገጽ እትሙ ላይ ያወጣዋል። ብዙም ሳይቆይ እትሙ በዓለም ላይ በመቶ ሺዎች የሚቆጠሩ አንባቢዎች ዘንድ ይደርሳል። ትልቅ አጀንዳና መነጋገሪያም ይሆናል። በርካቶችም በፎቶ ላይ የሚታየው ሕፃን ምን ደረጃ ላይ እንዳለና በሰዓቱ የተከሰተው ምን እንደነበር በተደጋጋሚ ጥያቄዎችን አነሱ። በዚህም ምክንያት ጋዜጣው በጉዳዩ ዙሪያ በድጋሚ ማብራሪያ ለመስጠት ተገደደ። ባወጣውም ሁለተኛ እትም ላይ አሞራው ሕፃኑን ጥሎ እንደበረረና ከዛ ወዲያ የነበረውን ሁኔታ ግን ፎቶግራፈሩ ምንም ያየው ነገር እንደሌለ አሳወቀ።
በፈረንጆቹ አቆጣጠር በ2011 አንድ ጋዜጠኛ ወደ ሱዳን አቅንቶ በፎቶ ላይ ያለውን የሕፃኑን አባት ቃለ መጠይቅ አድርጎለታል። በቃለ መጠይቁም ላይ የሕፃኑ ስም ኮንግኒዮንግ እንደሆነና በሰዓቱ በተባበሩት መንግስታት የምግብ እርዳታ ጣቢያ እንክብካቤ ተደርጎለት በሕይወት መቆየቱን አሳውቆ ነበር። ነገር ግን በ2007 ሕፃኑ በከፍተኛ ትኩሳት ምክንያት ሕይወቱ ማለፉን ተናግሯል። እንደ አውሮፓውያን አቆጣጠር በ1994 በወርሃ ሚያዝያ ኒውዮርክ ታይምስ ለኬቨን ካርተር አንድ ጥሩና አስደሳች ዜና ያበስሯል። ነገሩም እንዲህ ነበር። በደቡብ ሱዳን አዮድ ላይ ያነሳው አስገራሚ ፎቶ በዓለም ላይ ትልቁን የፎቶ ጋዜጠኝነት ሽልማት ማለትም የፑልቲዘር አሸናፊ መሆኑ ነበር። ታዲያ ይህ ሽልማት ሕይወቱን ባላሰበው መልኩ ቀይሮታል። ከታላቁ ሽልማት በኋላ በሰጠው አንድ ጋዜጣዊ መግለጫ ከአንዲት አስተዋይ ጋዜጠኛ የተወረወረች ያልተጠበቀች ጥያቄ ሕይወቱ እስከ ወዲያኛው እንዲቀየር ትልቅ በር ከፋች ሆነች። ጋዜጠኛዋም እንዲህ ስትል ጠየቀች፣ ሕፃኗ ልጅ እንዴት ሆነች? ታደካት? አይኖቹ ፈጠጡ፣ ላብ አጠመቀው፣ ቃላት ካንደበቱ ጠፋ። በምናብ ወደ ደቡብ ሱዳኗ የረሃብ መንደር ተሰደደ። ጠያቂዋ ግን ድጋሚ በጩኸት ጠየቀች፣ ሕፃኗን ልጅ ታደካት ወይስ ፎቶዋን ብቻ ነው ይዘህ ተመለስከው? ካርተርም በዚህ ሁኔታ ውስጥ ጋዜጣዊ መግለጫውን ትቶ ወጣ። ከባድ የመንፈስ ጭንቀት ውስጥ ገባ። በመቀጠልም በሌላ ቃለ መጠይቅ ላይ አንድ አድማጭ በስልክ ደውሎ በሕፃኑ ላይ ምን እንደተፈጠረ ይጠይቀዋል። ኬቨንም ፎቶውን ካነሳው በኋላ በረራ ስለነበረብኝ ተጨማሪ ነገር ለማየት አልጠበቅኩም ሲል ይመልሳል። ሰውየውም መልሶ በፎቶው ላይ ሁለት ጥንብ አንሳዎችን እንዳስተዋለ፣ አንደኛው በምስሉ ላይ የሚታየው ጥንብ አንሳ ሲሆን ሁለተኛው ደግሞ ፎቶውን ያነሳው ካሜራ መሆኑን ንዴት በተሞላበት መንፈስ ይናገራል። ኬቨንም ሰውየው ስለተናገረው ከባድ ንግግር ደግሞ ደጋግሞ እያሰበ ራሱን መውቀስ ተያያዘው። እነዚህን ቃለ መጠይቆች በሚያደርግበት ወቅት ነበር ኔልሰን ማንዴላ የደቡብ አፍሪካ ፕሬዝዳንት ሆነው የተሾሙት። በየሚዲያዎቹም ኬቨን ላይ በርከት ያሉ ትችቶች ይሰነዘሩ ጀመር። ከልጅቷ ሕይወት ይልቅ በካሜራ የሚያስቀረው ፎቶ በልጦበት ብላቴናውን ከጆፌ አሞራ ማትረፍ አልቻለም። ረሃብን ከማጥፋት ይልቅ የረሃብተኝነት ፊት ማሳየት መረጠ። ስራው ፎቶ ማንሳት እንጂ በአሞራ ክንፍ እየበረረ ከመጣው ሞት ልጅቷን ማዳን አልነበረምና የረሃብና ጠኔ መልክ ምን እንደሚመስል ለዓለም አሳየ። ከሞት መንጋጋ ሰውን ማዳን ምን እንደሚመስል ግን ለዓለም አላሳየም። እነዚህም የበዙ ወቀሳዎች ኬቨንን ከፍተኛ የመንፈስ ጭንቀት ውስጥ ከተቱት። ከወዳጅ ዘመድ ሁላ ተሰወረ። ከራሱ ጋር ተጣልቶ ውሳኔ አልባ ዶሴ ከፈተ። የሕፃኑ ሁኔታ እያደረ እንቅልፍ ነሳው። ይህም ጭንቀቱ እየባሰ ሲመጣ የፑልቲዘር ሽልማቱን ባሸነፈ በ3 ወሩ ሐምሌ 29 ቀን 1994 በልጅነቱ ይጫወትበት ወይም ይቦርቅበት ወደ ነበረው ፓርክሞር ወደ ተሰኘ ለምለም ቀዬ በማቅናት በተወለደ በ33 ዓመቱ ራሱን በተመረዘ ጋዝ አፍኖ ገደለ። በሞቱ ዋዜማ ላይ ሆኖ ለወዳጅ ዘመዶቹ ባስቀረው ማስታወሻ የሚከተለውን ጸጸት አሰፈረ። ካለኝ ነገር ቀንሽ ያልሰጠውም፣ እኔን ለማኖር ስራዬን ብቻ ሰራው። ሕፃኑ ከረሃብ ጋር ሲንገላታ ጥንባንሳው በሱ ጠግቦ ይሆናል። ሕፃኑ የጥንባንሳ ምሳ ሲሆን በሕፃኑ ረሃብ እኔ ተሸለምኩ። ይህም ሕፃኑ ወዳለበት የሞት ጎዳና ተከትየው እንዲሄድ ጸጸቱ አስገደደኝ። ደህና ሁኑ ዘመዶቼ። ሰው ሲራብ ሲቸገር ዝም ብላችሁ አትዩ። ካያችሁም ከሌላችሁ ቀንሳችሁም ቢሆን እርዱ። የህሊና ቁስል መፈወሻ የለውምና ራሳችሁን ከህሊና ቁስል ታደጉ። ኬቨን በምስሉ ላይ የሚታየውን ሕፃን ልጅ አንስቶ ወደ የተባበሩት መንግስታት የምግብ ማዕከል አድርሶት ቢሆን ዛሬ ላይ ምን ያህል ተወዳጅ እንደሚሆንና ሊኖረው የሚችለውን ክብር መገመት ቀላል ነው። ከኬቨን ሞት በኋላም ከትንሽ ጽሑፎች ጀምሮ ትልቅ ፊልም ድረስ በርከት ያሉ የኪነ ጥበብ ሥራዎች በስሙ ተበርክተውለታል። ብዙዎችም ከኬቨን ካርተር አሳዛኝ ታሪክ ተነስተው ሰብአዊነት ከሙያ እንደሚበልጥ ትልቅ ማሳያ አድርገው አሁን ድረስ ያስተምሩበታል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን በቀጣዩ ስራችን እስክንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን።
ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን እንደምን ቆያችሁን? ኮካ ኮላ መቼስ ይህን ስም ያልሰማን ለማለት ያስቸግራል። በአብዛኛው የዓለማችን ክፍሎች ድንበርም ሆነ ርዕዮት ሳይገድበው ከከተማ እስከ ገጠራማው ክፍል ድረስ በስፋት ይገኛል። ለስላሳ መጠጥ ተብለው ከሚመረቱት መጠጦች መካከልም ግንባር ቀደሙ ነው። በጣም አስገራሚ ነገር ደግሞ መመረቅ ከጀመረበት ጊዜ አንስቶ አሁን ድረስ አቀማመሙ ምስጢራዊ ሆኖ መቀጠሉ ነው። ታዲያ እውነት የዚህን ለስላሳ መጠጥ የሚፈጥሩት ንጥረ ነገሮች ምንድነው ምስጢራቸው? ደግሞስ ሌላ በርካቶች የማያውቁትን አንድ አስገራሚ ነገር ልጨምርላችሁ። ሳንታ ክላውስ ወይም የገና አባት በመባል የምናውቃቸው ሽማግሌ በአንድ ወቅት ኮካ ለማስታወቂያነት የፈጠራቸው እንደነበሩ ታሪክ ሹክ ይለናል። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። እስከ መሰናዷችን ማብቂያም አብራችሁን ሆናችሁ የዚህን አንጋፋና ተወዳጅ መጠጥ አስገራሚ ታሪኩንና ሚስጥራዊ ቀመሩን እንድትቃኙ ጋብዘናል። ኮካ ኮላ መጀመሪያ ሲፈጠር አሁን ላይ ያለውን የለስላሳ መጠጥ አገልግሎት ይሰጣል ተብሎ እንዳልተፈጠረ ታውቁ ኖሯል? ታዲያ ምንድነው ያላችሁ እንደሆነ እንደ አውሮፓውያን አቆጣጠር ግንቦት 8 ቀን 1886 አሜሪካ አትላንታ ጆርጂያ ግዛት ጆን ፔምበርተን የተባለ ፋርማሲስት ከኮኮዋ ቅጠልና ፍሬ ቀምሞ በንጹህ ውሃ በጥብጦ ለራስ ምታት መድኃኒት እንዲሆን፣ ድካምና ድብርትን እንዲያስወግድ እንዲሁም ወሲባዊ ስሜትን እንዲያነቃቃ በሚል የፈጠረው መጠጥ ነበር። ጆን ፔምበርተን በፈረንጆቹ አቆጣጠር በ1856 የአሜሪካ እርስ በርስ ጦርነት ላይ ጉዳት ደርሶበት ስለነበር ህመሙን ለማስታገስ ሞርፊን የተባለ አደንዛጭ መድኃኒት ለመጠቀም ተገዶ ነበር። በዚህም ምክንያት ከፍተኛ ሱስ ውስጥ በመግባት የበለጠ ጉዳት ላይ ወደቀ። በሙያው ፋርማሲስት ነበርና ካጋጠመው የመድኃኒት ሱስ ለመላቀቅ የሚያስችሉትን መድኃኒቶች ለማግኘት ከፍተኛ ምርምር ሲያካሂድ ኮካዋና ኮላዋን የተባሉ እጽዋቶችን በማደባለቅ ፔምበርተን ፍሬንች ዋይን ኮላ የተባለ ፈሳሽ ፈጠረ። ይህም ለራስ ምታት ፈዋሽ መድኃኒት እንደሆነ ተገነዘበ። ቀስ በቀስ ግኝቱን በማሻሻል ባደረገው ጥረት በዓለማችን ቁጥር 1 የተባለውን ለስላሳ መጠጥ ሰራ። ለራሱ መድኃኒት ፍለጋ ያደረገው ጥረት ከራሱ አልፎ የሰው ልጆችን የሚያዝናና መጠጥ ሆኖ ተገኘ። ነገር ግን ለስላሳ መጠጥ ሆኖ ከመሸጡ በፊት በአሜሪካ ውስጥ በጥቂት ፋርማሲዎች ውስጥ በውድ ዋጋ ለመድኃኒትነት ይሸጥ ነበር። በፈረንጆች አቆጣጠር 1886 ለመጀመሪያ ጊዜ በገበያ ላይ ሲውል በመጀመሪያው ዓመት የተሸጠው $50 ብቻ ነበር። ይሄን የ$50 ገቢ ለማግኘት ሲል ታዲያ ለማስታወቂያ ብቻ ያወጣው $70 መሆኑን ፔምበርተን በመጀመሪያው ዓመት የ$20 ክስረት አጋጠመው። ይህም በመሆኑ በዓመቱ የዚህን ድንቅ ግኝቱን ሚስጥራዊ ቀመር ወይም ፎርሙላ አሳ ግሪስ ካንድለር ለተባለ ባለሀብት $2360 ብቻ አሳልፎ ሸጠ። ቀመሩን ከሸጠ ከዓመት በኋላም ከዚህች ዓለም በሞት ተለየ። ካንድለር በጥቂት ነዋይ በገዛው ፎርሙላ ታዋቂ የኮካ ኮላ አምራች ካምፓኒን በመፍጠር የዓለምን ገበያ በጥቂት ጊዜያት ከመቆጣጠር አልፎ ከዚህ ባገኘው ትርፍ የግል ባንኮችን በመክፈት የቤት ግንባታ ፕሮጀክቶችን በማቋቋም ሌሎች ታላላቅ ካምፓኒዎችን በመመስረት በመላው ዓለም እጅግ በጣም የታወቀ ቱጃር ለመሆን ቻለ። እድለኛው ካንድለር ካዝናው በገንዘብ ብዛት ከመጨናነቁ የተነሳ ፊቱን ወደ እርዳታ ልገሳ በማዞር በሚሊዮኖች የሚቆጠሩ ዶላሮችን ለዩኒቨርሲቲዎችና ለሆስፒታሎች በመለገስ በበጎ አድራጎት ተግባር ስሙን በሰፊው አስጠራ። በአነስተኛ ዋጋ የተገዛው ይህ ፎርሙላ ስፍር ቁጥር የሌለው ሀብት ሊያመጣ ቻለ። ካንድለር በ1917 የራሱን አብዛኛውን ድርሻ ለልጆቹ ቢያወርስም ልጆቹ ግን ከሁለት ዓመት በኋላ በ1919 አርነትስ ውርዶፍ ለተባለ ባለሀብት ሸጡት። የኮካ ኮላ ፎርሙላ ማን ጋር እንደሆነ በርካታ የተለያዩ ሐሳቦች ይሰነዘራሉ። ነገር ግን በበርካቶች የሚስማሙበት ቀመሩ በሚስጥር የተቀመጠው ሰንትረስ ባንክ የተባለ የአሜሪካ ታዋቂ ካዝና ውስጥ እንደሆነ ይነገራል። ባለቤቶቹም ፎርሙላውን ለልጅ ልጆቻቸው በማውረስ አሁን አራተኛ ትውልድ ላይ ደርሷል። ሰንትረስት የተባለው ባንክ ይህንን ሚስጥር በጥብቅ ታማኝነት በመጠበቅ ብቻ ከኮካ ኮላ ሽያጭ ትርፍ ላይ በዓመት
3.56% የክብር ክፍያን ያገኛል። በኮካኮላ የለስላሳ መጠጥ ዙሪያ ኮኬን የተሰኘ እጽ በውስጡ በስፋት እንዳለ ይነገራል። ይህንንም ለማምረት የሚያገለግለው ኮኬን አልኮላይድ የያዘው የኮካ ቅጠሎች ተጠቅመዋል። የመጀመሪያው የኮካኮላ መጠጥ ምን ያህል መጠን ኮኬን እንደያዘ በትክክል መናገር ከባድ ነው። ቢሆንም ግን በውስጡ እንደነበር ይታወቃል። በተጨማሪም የተወሰነ የአልኮል መጠን በውስጡ ነበረው። ነገር ግን ከጊዜ በኋላ በፈረንጆቹ አቆጣጠር 1886 በአሜሪካ አትላንታ እገዳ ወጣበት። ይህንንም ተከትሎ አልኮሉ ተወግዶ በፋንታው በርካታ ስኳር በውስጡ እንዲኖር ተደረገ። በተመሳሳይ በ1903 በተነሳው ከፍተኛ ተቃውሞ ምክንያት ኮኬን ከውስጡ አስወጥቶ በካፌን ተክቶ ነበር። ኮካኮላ ለማንኛውም ይህ መሰረተ ቢስ ወሬ ነው ሲል እስከዛሬ ድረስ በጥብቅ ነው የሚያስተባብለው። ውድ ተመልካቾቻችን የገና አባት ወይም ሳንታ ክላውዝን የፈጠረው የኮካኮላ ካምፓኒ መሆኑን ታውቁ ነበር? እንደ አውሮፓውያን አቆጣጠር በ1931 በገና በዓል ሰሞን ድርጅቱ የመጠጥ ምርቱን ለማስተዋወቅ ሲል የተንዠረገገ ነጭ ፂም ያለው እንዲሁም በራሱ በኩባንያው እውቅና ባገኙ ቀይና ነጭ ቀለማት ያሸበረቀ ልብስ አልብሶ ለስላሳ መጠጡን የገና ስጦታ በማለት ለሕዝቡ ይሰጥና ያስተዋውቅ ነበር። ይህም በመላው ዓለም ዙሪያ በአጭር ጊዜ ውስጥ ትልቅ ተቀባይነትን አስገኝቶለታል። ውድ ተመልካቾቻችን አሁን ደግሞ በኮካኮላ ዙሪያ ያሉ አስገራሚ አጫጭር መረጃዎችን ላጋራችሁ። በዓለም ላይ ኮካኮላ የማይገኝባቸው ሀገሮች ሰሜን ኮሪያና ኩባ ብቻ ናቸው። የኮካኮላ አምራቹ ኩባንያ በአሁን ጊዜ ከ200 በሚበልጡ ሀገሮች በቀን 1.7 ቢሊዮን በላይ ጠርሙሶችን ሆነ ቆርቆሮ የተሞላ የኮካኮላ መጠጥን ያቀርባል። ኮካኮላ የሚለው ቃል ዓለማችን ላይ ኦኬ ከሚለው ቃል ቀጥሎ በብዙ ሰዎች የሚታወቅ ቃል ሲሆን በ94% የዓለማችን ሕዝብም ይታወቃል። እስከዛሬ ድረስ የኮካኮላ ምርቶች የታሸጉበትን ጠርሙሶች እርስ በርስ ብንደረድራቸው ከምድራችን እስከ ጨረቃ ድረስ ከ1000 ጊዜ በላይ ደርሰው ይመለሳሉ። ኮካኮላ በዓለም ላይ ከ3500 በላይ የተለያዩ ምርቶችን የሚያመርት ሲሆን አንድ ሰው በቀን አንድ የኮካኮላ ምርት እየቀመሰ ሁሉንም የኮካኮላ ምርት መቅመስ ቢፈልግ ከ9 ዓመት በላይ ይወስድበታል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉን እንጋብዛለን። በቀጣዩ ስራችን እስክንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን እንደምን ቆያችሁን? እነዚህ ጥንብ አንሳዎች እንዲየተሻሙ የሚበሉት ምን ይመስላችኋል? አእምሯችሁ ውስጥ ብዙ ምላሽ ሊኖር እንደሚችል ተስፋ አደርጋለሁ። ነገር ግን ወፎቹ እየበሉ ያሉት የሰው ስጋ ነው። ታዲያ ይህ የአንድ ማህበረሰብ የቀብር ስርዓት ነው ቢባል ማን ያምናል? ጉድ ሳይሰማ ይታደር ይላል ያገሬ ሰው። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። እስከ መሰናዷችን ማብቂያም አብራችሁን እንድትሆኑ እየጋበዝን የእዚህን በጣም አስገራሚ የሆነ የቀብር ስነ ስርዓት ምንነት ይዘንላችሁ ቀርበናል። ሰዎች ከሞት ጋር ውስብስብ ግንኙነት አላቸው። በተለያዩ ማህበረሰቦች ዘንድ ሃይማኖትና ባህልን ተንተርሰው የተለያዩ የቀብር ስነ ስርዓቶች ይፈጸማሉ። ታዲያ ዛሬ ይዘንላችሁ የቀረብነው የቀብር አፈጻጸም ስነ ስርዓት በቲቤት ታሪክ ከ2300 ዓመታት በፊት በቀድሞ በቡድሃ እምነት ጊዜ እንደነበር ይነገራል። በሰዓቱም ሰው ያልሆኑ ነፍሳት እንደ መንፈሳዊ ፍጡራን ይታዩ ነበር። በተለይም ደግሞ አእዋፋት። በመጀመሪያዎቹ የቲቤት ነገስታት ዘመን የቀብር ስርዓት ሙሉ ለሙሉ ባይኖርም ነገር ግን የአእዋፋት ቅድስና ቀድሞውንም ነበር። በቡዲዝም አስተምሮ ዋነኛው ጽንሰ ሐሳብ ከሞት በኋላ ህይወት የሚለው ሲሆን ይህም ማለት የሰው ልጅ አንድ ህይወት ብቻ እንደሌለው እና ደግሞ ደጋግሞ በተለያዩ ፍጥረታት መልክ እንደሚፈጠር ያስረዳል። ታዲያ
አንድ ሰው ከሞተ በኋላ በሌላ መልክ መልሶ ለመፈጠር 49 ቀናትን እንደሚፈጅበትም ይነገራል። በቡዲዝም እምነት ተከታዮች ዘንድ አስክሬን ለጥንብ አንሳዎች መመገብ እንደ መልካምና በጎ ምግባር ተደርጎ ይወሰዳል። በተለምዶ ጂሃቶር ወይም የልግስና ተግባር ተብሎም ይጠራል። ይህ ተግባር እንደ የመጨረሻ የርኅራኄ ተግባርም ይቆጠራል። ስካይ ቢዩሪያል ወይም የሰማይ ቀብር ይሰኛል። የቻይና ግዛት በሆነችውና የምድራችን ጣሪያ እየተባለች በምትጠራው በቲቤት ይህ የቀብር ስነ ስርዓት የተለመደና ለዘመናት ሲዘወተር የኖረ ተግባር ሆኖ ቆይቷል። በቡዲዝም እምነት ተከታዮች ዘንድ አንድ ሰው ከሞተ በኋላ ከመቀበር ወይም ከማቃጠል ይልቅ አስክሬኑ ወደ ልዩ ገዳም ይወሰዳል። ከዛም ከሃይማኖት አባቶች መካከል የቀብር ስርዓት አስፈጻሚው አስክሬኑን በሚገባ ይቆራርጠዋል። በመቀጠልም ዋና ስርዓት ወደሚፈጸምበት የተራራ ጫፍ ይወሰዳል። እዚያም ሲደርስ ለበርካታ ጥንብ አንሳዎች ይሰጣል። እነሱም ይበሉታል። እነዚህም በሰው ስጋ የደለቡ ጥንብ አንሳዎች በእምነቱ ተከታዮች ዘንድ እንደ ቅዱስ ይቆጠራሉ። በስተመጨረሻም አጥንቱ ብቻ ሲቀር ቀብር አስፈጻሚው ሰው የሬሳውን አጥንት በአግባቡ ከሰባበረ በኋላ ሳምባ ከተሰኘው ባህላዊ ምግብ ጋር በሚገባ ዋህዶ ቁራና ጭልፊት ለመሳሰሉ ወፎች የተቀረውን አጥንት ያቀርባል። ይህ ሁላ ነገር ሲደረግ ታዲያ የሟች ቤተሰብ አባላት ስነ ስርዓቱ ላይ እንዲገኙ አይፈቀድላቸውም። ይህም ስነ ስርዓት ከተፈጸመ በኋላ የሚመጣውን ሌሊት መንፈሳዊ ሊቃውንት በገዳም ውስጥ ሕይወቱን ላጣው ሰው ሲጸልዩ ያነጋሉ። የቲቤት ስርዓተ ቀብር የሚያስፈራና ምስጢራዊ የቀብር አሰራር ነው። ምንም እንኳ ከውጭ ለሚመለከተው ጭካኔ የተሞላበት ቢመስልም ስርዓቱ ሕይወት ላላቸው ፍጥረታት ጥልቅ ፍቅርን፣ ርኅራኄንና ለምድር እውነተኛ አሳቢነትን ያሳያል ሲሉ የእምነቱ ተከታዮች ይናገራሉ። ይህ የቀብር ስርዓት በቲቤት ብቻ ሳይሆን በቡታን፣ በሞንጎሊያ እንዲሁም በአንዳንድ የህንድ አካባቢዎች ይዘወተራል። የቲቤት ነዋሪዎች በተፈጥሯዊ ምክንያት ከሚሞቱ ሰዎች ውጪ የተለመደውን የቀብር ስርዓት አይፈጽሙም። ራሳቸውን ለሚያጠፉ እንዲሁም በመርዛማ ሽታ ምክንያት ለሚሞቱ ሰዎች ቅዱስ የሆኑትን ወፎች ይመርዛሉ ተብሎ ስለሚታሰብ ሌላ አይነት የቀብር ስርዓት ይፈጸምላቸዋል። የቡዲዝም ሃይማኖት መስራች እንደሆነ የሚነገርለት ሲዳርታ ጋውታማ በስፋት ቡድሃ ተብሎ የሚታወቀው አሁን ላይ ላለው የቀብር አፈጻጸም ትልቅ መሰረት ጥሎ አልፏል። በቡድሃ ዘመን ልዑል የነበረው ሳትቫ በአንድ ወቅት አንዲት ነብር ከህፃናት ግልገሎቿ ጋር በጣም ተርባ ያገኛል። ነብሯም ምንም አይነት ምግብ ማግኘት ስላልቻለች የራሷን ልጆች ለመብላት ተዘጋጅታ ነበር። በዚህ ሰዓት ልዑል የራሱን ስጋ ቆርሶ ይሰጣታል። ከዚህ በመነሳትም የእምነቱ ተከታዮች ሲሞቱ ስጋቸውን ለጥንብ አንሳ ይሰጣሉ። ጥንብ አንሳዎች በተፈጥሮ የሞተ ነገር ካልሆነ አይመገቡም። እናም በአካባቢው ላይ በቂ ለምግብነት የሚውል ነገር ስለሌለ እነዚህን ነፍሳት መመገብ ተፈጥሮን እንደመታደግ ተደርጎም ይወሰዳል። በቡዲዝም እምነት ጥንብ አንሳዎች የሞተን ሰው አካል በልተው ካልጨረሱ መጥፎ ምልክት እንደሆነ ይነገራል። ይህም ሟቹ በህይወት ዘመኑ ይፈጽሙ የነበረው መጥፎ ድርጊት ውጤት እንደሆነ ይታመናል። ከተለያዩ የዓለም ሀገራት የተወጣጡ የውጭ ዜጎች ይህንን የቀብር ስርዓት ለመታደም በየጊዜው ወደ ቲቤት ይከንፋሉ። ነገር ግን ያለውን ነገር ከተመለከቱ በኋላ በርካታ ትችቶችን ለዓለም ሲያስተጋቡ ከፈረንጆቹ አቆጣጠር 2005 በኋላ ማንም ቱሪስት ቀብሩን መታደም እንደማይችል ህግ ወጥቷል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉን እንጋብዛለን። በቀጣዩ ስራችን እስክንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን። የልጇን ህይወት ለማትረፍ የራሷን ልብ መስዋዕት አድርጋ የሰጠች እናት እውነተኛ አሳዛኝ ታሪክ። ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን እንደምን አላችሁ? በዛሬው ዝግጅታችን የፍቅርን ኃያልነት፣ የመውደድን ዳርቻ፣ የመስዋዕትነትን ጥግ በአንዲት እውነተኛና አሳዛኝ ታሪክ ላይ መሰረት አድርገን ለእናንተ ይዘንላችሁ ቀርበናል።
እናት ለልጇ የገዛ ልቧን መስዋዕት አድርጋ ሰጥታ በማይነጥፍ ኃያል ፍቅር ይህችን ምድር ስትሰናበት እንደማየት ልብን የሚነካ ክስተት የለም። ማን እንደ እናት ማን እንደ ሀገር አይደለ ነገሩ። ማን እንደ እናት ማን እንደ ሀገር የት ይገኛል ብሶና ማገር። ማን እንደ እናት ማን እንደ ሀገር። በመላው ዓለም የምትገኙ ተከታታዮቻችን እስከ ፕሮግራማችን ማብቂያ አብራችሁን የምትዘልቁ ከሆነ በእነዚህ እናትና ልጅ መካከል የተፈጠረውን አሳዛኝና ልብን የሚነካ እውነተኛ ታሪክ እናስቃኛችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። አብራችሁን ሁኑ። በዓለማችን ላይ የአብዛኛው ሰው ትልቁና ዋነኛው ዓላማው ትዳር መስርቶ ዘሩን ተክቶ ማለፉ ነው። ታዲያ ከወደ ውጭው ዓለም አንዲት እንስት ባል አግብታ የትዳር ሕይወቷን አሃዱ ብላ ትጀምራለች። ከጥቂት ወራት በኋላም ባልና ሚስት በፍቅር በተሞላች ጎጆአቸው ላይ አንድ ወንድ ልጅን ይጨምሩበታል። የተወለደውም ልጅ ለቤቱ ትልቅ ደስታንና ፍቅርን ጨምሮ ይዞ መጣ። ሰዓታት፣ ቀናትና ወራት ተቆጥረው ሕፃኑ 1 ዓመት ይሞላዋል። በፍቅርና በደስታ እየሞቀ የመጣው ቤት ድንገት ቀዝቃዛ ውሃ ይቸለስበታል። አባት በድንገተኛ የመኪና አደጋ ሕይወቱን ያጣል። በዚህም ምክንያት እናትና ልጅ ፍጹም ሐዘን ውስጥ ይገባሉ። ልጅን ያለ አባት በሙሉ ኃላፊነት እየተንከባከቡ ማሳደግ ሙሉ በሙሉ በእናት ጫንቃ ላይ ወደቀ። ታዲያ ይህች እናት የዘወትር ሕልሟ ልጇን እያስደሰተች መኖር እንጂ ሌላ ባል አግብታ ልጇን በእንጀራ አባት ማሳደግ አትፈልግም። ዓመታት ተቆጥረው ልጁ 16 ዓመት ታዳጊ እያለ አንድ ቀን እማ የ18ኛ ዓመት ልደቴን ሳከብር የምትሰጪኝ ስጦታ ምንድነው? ሲል ይጠይቃታል። እናትም መልሳ ልጄ 18 ዓመት ለመሙላት እኮ ገና ብዙ ጊዜ ይቀርሃል ስትል ትመልስለታለች። ልጁም 17 ዓመት ከሞላው በኋላ አንድ ቀን በድንገት ራሱን ስቶ ይወድቃል። በዚህም የተነሳ እናት በድንጋጤ ብዛት የምትይዘው የምትጨብጠው ይጠፋታል። በመደናገጥ ስሜት ውስጥ ሆናም ወደ ሆስፒታል ይዛው ትሄዳለች። ሆስፒታል እንደደረሱም እናት አጠገቧ ከነበሩ ሰዎች ጋር ተባብራ ልጇን በስትሬቸር ላይ አስተኝታው ወደ ድንገተኛ ክፍል አስገባችው። በወቅቱም ተረኛ የነበሩት ዶክተሮች የመጀመሪያ ሕክምና እርዳታ ይሰጡታል። በመቀጠልም እናቱን ልጇ ስላለበት አስከፊ ሁኔታና ልቡ በሙሉ ጤንነት ላይ አለመሆኑን ያስረዷታል። ይህን እናት ስሜቷን መቆጣጠር ተስኗት በተሰበረ መንፈስ ውስጥ ሆና ማልቀስ ትጀምራለች። በዛች አስቀያሚ በሆነች ቅጽበት ውስጥ እናት ሕይወቷ ጨለመባት፣ መፈጠሯን ጠላች። የባሏ ምትክ የሆነላት ውድ ልጇ እንዲህ ሲሆን ማየት ክፉኛ አስከፋት። መቼስ እንደ አንድ እናት ምን አይነት ስሜት ሊሰማት እንደሚችል መገመት አያዳግትም። ውድ ተመልካቾቻችን የእናትን ርኅራኄና ፍቅር በምን ቃል ትገልጹታላችሁ? በምንስ ቋንቋ ታስረዱታላችሁ? በስተመጨረሻም ከብዙ ስቃይና መከራ በኋላ ልጁ በ18ኛ ዓመት የልደት ቀኑ ላይ ወደ መልካም ጤንነቱ ተመልሶ ወደ ቤቱ ያመራል። ቤት ከገባም በኋላ ሲያስተውል እናቱ አለመኖሯን ያረጋግጣል። ወደ መኝታ ክፍል ከገባም በኋላ አልጋው ላይ አንድ ወረቀት ይመለከታል። አንስቶ ማንበብ ሲጀምር እናቱ የጻፈችው እንደሆነ ይረዳል። ደብዳቤውም ልጄ ይህንን ጽሑፍ እያነበብክ ከሆነ ይህ የሆነው ሁሉም ነገር በመልካም ሁኔታ በመሄዱ ነው። ለ18ኛ ዓመት ልደትህ ምን እንደምሰጥ የጠየከኝንና የምመልሰው መልስ ያጣሁበትን ቀን አስታወስከው? የምወድህ ልጄ ልቤን ሰጥቻለሁ። በጥንቃቄ ያዘው። መልካም ልደት ይሁንልህ። እንዲህ የሚል ነበር። ልጅ ከእንባው ጋር ትግል ገጥሞ ደብዳቤውን እንደምንም አንብቦ ጨረሰው። የእናትነትን የፍቅር ጥግ በእናቱ ልብ ላይ አትሞ ለዘላለም አኖረው። እናት ልቧን ለልጇ መስጠት ስለነበረባት እናትነት አስገድዷት ሕይወቷ አልፏል። ምክንያቱም ከእናት ልብና ፍቅር በላይ የሆነ ምንም ነገር የለምና። ጀንበር ካለች ሩጥ እናት ካለች አጊጥ በእናት አትፈለግ በአገሬ ተደሰት። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን በቀጣዩ ስራችን እስክንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን።
ሰላም ጤና ይስጥልን ክብራትና ክብራን በመላው ለምትገኙ የሙዳይ መዝናኛ ተከታታዮቻችን እንደምን ቆያችሁን? በሀገራችን ባህል ትልቁ ሴት ሲዋሽ በሬ ወለደ ይባላል። ምክንያቱም በሬ መውለድ ስለማይችል ነው። ታዲያ በሰው ልጅ ተፈጥሮ ስርዓት መሰረት አርግዞ መውለድ የሴት ተግባር ሆኖ ሳለ ነገር ግን ነገሩ የተገላቢጦሽ ሆነ ወንድ ወለደ ቢባል ታምኑ ይሆን? ውድ ተከታታዮቻችን አሁን እየነገርኳችሁ ያለው ትንግርት ለማመን የሚያስቸግርና እንዴት ይሆናል የሚያስብል ነገር እንደሆነ አውቃለሁ። እኔም ወንድ ወለደ የሚለውን ወሬ ስሰማ እንደናንተ ደንግጬም ተገርሜም ነበር። አዎ እውነት ነው። ወንድ ወልዶ ዓለም ሰምቷል ተመልክቷል። በዛሬው መሰናዳችንም ዓለምን ጉድ ያስባለውን ይህንን አስገራሚና ለማመን የሚያዳግት ክስተት በጥቂቱ ልናስቃኛችሁ ወደድን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። እስከ መሰናዳችን ማብቂያም አብራችሁን ሆናችሁ በዚህ በምንዳስሰው ጉዳይ ዙሪያ ያልተሰሙ አስገራሚ ታሪኮችን እየቃኛችሁ እንድትዝናኑ ጋብዘናል። መኖሪያችንን ባደረግንባት በዚህች ስብስብና ሚስጥራዊ በሆነች ምድር ላይ ከ8 ቢሊዮን ህዝብ ውስጥ 99.99% አርግዘው የሚወልዱት ሴቶች ናቸው። ማንኛውም ሰው ማህፀን ካለው ማርገዝና መውለድ ይችላል። በተፈጥሮ ህግ መሰረት ደግሞ ወንድ ሆኖ የተፈጠረ ሰው ሊያረግዝም ሆነ ሊወልድ አይችልም። ነገር ግን ሴትም ሆነ ወንድ ለመባል ያዳገቱ ሰዎች ማለትም ትራንስጀንደር ወንዶች ይህንን ማድረግ ይችላሉ። ደግሞ ይሄ እንደምን ያለ ጾታ ነው ብላችሁ ትጠይቁ ይሆናል። ትራንስጀንደር ሰዎች አካላዊና ሆርሞናዊ ተፈጥሯቸው በአብዛኛው ወደ አንዱ ጾታ ብቻ ማለትም ወደ ሴት ወይም ወንድ የሚያደላ ሲሆን ነገር ግን የመራቢያ አካላታቸው ብቻ በተቃራኒው የተለየ ይሆናል። ጉድ እኮ ነው አይደል? በዓለማችን ላይ ለመጀመሪያ ጊዜ 9 ወራትን አርግዞ የወለደው ወንድ ቶማስ ቤቲ ይሰኛል። በአሜሪካ ኦሬገን በፈረንጆች አቆጣጠር ሰኔ 29 ቀን 2008 ነበር የመጀመሪያ ልጁን የወለደው። ይህ ሰው የተወለደበት ሰዓት ጾታው በሴትነት ነበር የተመዘገበው። ነገር ግን አሁን ላይ ጾታውን ወደ ወንድ አስቀይሯል። የ49 ዓመት ጎልማሳ የሆነው ቶማስ ወደዚህች ዓለም ሲመጣ በመዝገብ ላይ የሰፈረውን ጾታውን በ22 ዓመቱ ነበር በይፋ ያስቀየረው። ነገር ግን በወቅቱ የሴት የሆነ የመራቢያ አካሉን ይዞ ነበር የቀጠለው። ቶማስ ቤቲ በዋናነት በመዝገብ ላይ የሰፈረውን ጾታውን ለመቀየር ያስገደደው ነገር ከ58 ዓመቷ ናንሲ ከተሰኘች የቀድሞ የትዳር አጋሩ ጋር በፍቅር መውደቁ ነበር። በወቅቱም በሚኖርበት ሀገር ተመሳሳይ ጾታ ያላቸው ሰዎች ጋብቻ መመስረት እንደማይችሉ የሚከለክል ሕግ ነበር። በዚህ ምክንያት ጾታውን ለማስቀየር ተገደደ። ትዳር ከመሰረቱም በኋላ ሚስቱ በማህፀን ቀዶ ጥገና ምክንያት ማርገዝም ሆነ መውለድ አትችልም ነበር። በዚህ ምክንያት ቶማስ የሴትነት ኃላፊነት ለመወጣት ተገደደ። ታዲያ የመጀመሪያ ልጁ ሱዛን የተጸነሰችው ከሌላ ሰው በተለገሰ የወንድ የዘር ፍሬ ነበር። በወቅቱም ይህንን ያልተለመደ ነገር ለዓለም ሲያሳውቅ በሚዲያ ላይ በጣም መነጋገሪያ አጀንዳ ሆኖ ነበር። በመጀመሪያም ያሳወቀው ኦድቮኬት በተሰኘው የግብረ ሶዶማውያን መጽሔት ላይ የፍቅር ስራ በሚል ርዕስ ላይ ተንተርሶ ነበር። በመቀጠልም በታዋቂው አሜሪካዊት በኦፕራ ዊንፍሬ ቲቪ ሾው ላይ ቀርቦ በደንብ ማብራሪያ ሰጠ። በዚህም መድረክ ላይ ከሌላው የተለየ በመሆኑ ምንም የተለየ ስሜት እንደማይሰማውና ቤተሰብ ለመመስረት ዋናው ነገር ፍቅር እንደሆነ ተናግሯል። ልጆቹንም 9 ወራትን በማህፀኑ ተሸክሞ ወደዚች ምድር በማምጣቱ በጣም እንደሚኮራ አሳውቋል። አሁን ላይ የ4 ልጆች አባት የሆነው ቶማስ በትራንስጀንደር እና ጾታዊ ጉዳዮች ላይ እየሰራ ይገኛል። ውድ ተመልካቾቻችን በዓለማችን ላይ የምጥን ያህል በጣም ከባድ ህመም ያለው ስሜት እንደሌለ በርካቶች ይናገራሉ። በተለይም ደግሞ ሴቶች እናቶቻችንም ይህንን ነገር ሙሉ በሙሉ እንደሚስማሙበት እናስባለን። ታዲያ ወንድ ይህንን ስሜት ቀመሰው የሚለውን ከሰማችሁ በኋላ ምን ተሰማችሁ? ምንስ አሰባችሁ? ሀሳባችሁን በኮሜንት ብታጋሩን ደስተኞች ነን። የተፈጥሮን ግሩምነት በዚህ ባልተለመደና አስገራሚ በሆነው ክስተት ምክንያት እንደተመለከታችሁም ተስፋ እናደርጋለን። አሁን እየኖርንበት ባለው ዘመን ላይም ልክ እንደ ቶማስ ቤቲ አይነት ትራንስጀንደር የሆኑ ሰዎች ቁጥራቸው ቀላል የሚባል አይደለም። ምናልባትም ወደፊት በተመሳሳይ ሁኔታ ወንድ ልጅ ከሴት ልጅ እኩል አርግዞ ወለደ ተብሎ ሲወራ በተደጋጋሚ እንሰማ ይሆናል።
ለአንዳንዶች ትራንስጀንደር ሆነው የሚፈጠሩ ሰዎች ከወላጆቻቸው በመጣ ኃጢአት ምክንያት እንደሆነ ሲነገሩ ይሰማል። ገሚሶች ደግሞ በዋናነት የሆርሞን መዛባት ችግር ብቻ እንደሆነና ምንም ከኃጢአት ጋር የሚያገናኘው አንዳች ነገር እንደሌለ ይናገራሉ። ይህንን ቪዲዮ እየተመለከታችሁ ያላችሁ ተመልካቾቻችን አንዳንድ ሰዎች ትራንስጀንደር ሆነው የመፈጠራቸው ምክንያት ምን እንደሆነ ታስባላችሁ? ይህንንም ምላሻችሁን ከታች ባለው በአስተያየት መስጫ ሳጥን ውስጥ አስቀምጡልን። ክብራትና ክብራን በመላው ለምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ ስራችን እስክንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን። የዓለማችን ወፍራም ሰዎች። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን እንደምን ቆያችሁን? በዛሬው መሰናዷችን ዓለማችንን በውፍረታቸው ጉድ ያሰኙ ሰዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። እስከ መሰናዷችን ማብቂያም አብራችሁን ሆናችሁ የእነዚህን ሰዎች አስገራሚ ሁኔታ እንድትቃኙ እንጋብዛለን። ውድ ተመልካቾቻችን በአቅራቢያችሁ ከምታውቋቸው ሰዎች መካከል ከመጠን ባለፈው ውፍረት ሲሰቃይ ያስተዋላችሁት ሰው አለ? አንድ ሰው ከውፍረት ብዛት የተነሳ መራመድ ሲያቅተው አሊያም ደግሞ ራሱን ችሎ መቆም እንኳን ሲያዳግተው ከዛም አልፎ ደግሞ የገዛ አካላቱን ማንቀሳቀስ ከብዶት የሰው እርዳታ ሲፈልግ ማየትን አስበውት ያውቃሉ? አንዳንድ ሰዎችም በጣም ከመወፈራቸው የተነሳ ለዓመታት አልፎ ተርፎም ለ10 ዓመታት ካልጋቸው ለመነሳት አቅቷቸው ቆይተዋል። የእነዚህ ሰዎች ሕይወት ምን ያህል አስቸጋሪና ከባድ ሊሆን እንደሚችል አስባችሁ ታውቃላችሁ? በክብደታቸው ምክንያት ስቃያቸውን፣ ህመማቸውን ወይም አእምሯቸው ውስጥ የሚኖረውን ጭንቀት ታስቡታላችሁ? ምናልባትም አንድ ሰው 500፣ 600 ከዛም አልፎም ደግሞ 700 ኪሎ ይመዝናል የሚለውን ስትሰሙ ስቃችሁ አሊያም ደግሞ ሰው እንዴት እንዲህ ከእንስሳ እኩል ሊመዝን ይችላል ብላችሁ ታስቡ ይሆናል። ነገሩ ግን እውነት ነው። የዓለም ጤና ድርጅት ዘገባ በዓለማችን ላይ በፈረንጆች አቆጣጠር በ2016 650 ሚሊዮን ጎልማሶች ከመጠን ያለፈ ውፍረት ውስጥ መሆናቸውንና በ2010 ደግሞ
ከ3 እስከ 4 ሚሊዮን የሚሆኑ ሰዎች በከፍተኛ ውፍረት ሳቢያ ለሞት መዳረጋቸውን አስቀምጧል። የእነዚህ ሰዎች ከመጠን ያለፈው ውፍረት በብዙ መንገድ ሊመጣ ይችላል። ለምሳሌ ያህል ከመጠን ባለፈ የምግብ ፍጆታ ወይም ደግሞ ከአካላዊ ሆርሞን መዛባት ጋር ሊያያዝ ይችላል። ምክንያቱ ምንም ሆነ ምን ግን የእነዚህን ሰዎች አካላዊ ሁኔታ ስትመለከቱ ውስጣችሁ ትልቅ ግርምት ይጫራል። ከእነዚህም ሰዎች መካከል የተወሰኑትን እናስቃኛችሁ። ሮበርት አርል ሂውዝ እንደ አውሮፓውያን አቆጣጠር ከ1926 እስከ 1958 ድረስ በሕይወት ቆይቷል። ሮበርት ገና በ6 ዓመቱ 92 ኪሎ ግራም እንዲሁም ደግሞ በ10 ዓመቱ 171 ኪሎ ግራም ይመዝን ነበር። በሕይወት በቆየበትም ጊዜ 486 ኪሎ ግራም ድረስ መመዘን ችሎ ነበር። የሮበርት ከመጠን ላለፈው ውፍረት ዋነኛ ምክንያት የነበረው የፒቱታሪ እጢዎቹ ማለትም ፒቱታሪ ግላንድስ መበላሸታቸው ነበር። ይህም ከመጠን ያለፈ ክብደቱ ገና በለጋ ዕድሜው በ32 ዓመቱ ሕይወቱን እንዲያጣ አድርጎታል። ማይክል ሄብራንኮ እንደ አውሮፓውያን አቆጣጠር ከ1953 እስከ 2013 ድረስ የኖረ ሲሆን በሕይወት ዘመኑ ስሙን በዓለም ድንቃድንቅ መዝገብ እንዲሰፍር ያስቻለውን ድርጊት ፈጽሞ አልፏል። በ19 ወራት ውስጥ ማለትም በአንድ ዓመት ከ7 ወር ከ411 ኪሎ ግራም ወደ 90 ኪሎ ግራም በጥቅሉ 321 ኪሎ ግራም በመቀነስ ታሪክ ጽፏል። ነገር ግን ብዙም ሳይቆይ መልሶ 453 ኪሎ ግራም ይመዝን ነበር። በ34 ዓመቱም 498 ኪሎ ግራም ድረስ መዝኗል። ማይክልም ወደዚህች ምድር በመጣ በ60 ዓመቱ ከባድ ውፍረቱ ባመጣበት የልብና የኩላሊት በሽታ ሕይወቱን አጥቷል። ዋልተር ሃድሰን በ1944 በኒውዮርክ ተወለደ። ይህ ሰው ዓለማችን ላይ ከተመለከትናቸው ወፍራም ሰዎች መካከል አንዱ ነበር። 2 ሜትር ከ79 ሴንቲሜትር በሚሰፋው ወገቡ ምክንያት የዓለም ድንቃድንቅ መዝገብ ላይ ስሙ ሊሰፍር ችሏል። ዋልተር በአንድ የቀን ውሎ ዳቦ፣ እንቁላል፣ ጥብስ፣ ዶሮ፣ በርገር የመሳሰሉትን በስፋት ይመገብ የነበረ ሲሆን በሕይወት ዘመኑም 543 ኪሎ ግራም ድረስ መመዘን ችሎ ነበር። በተወለደም በ46 ዓመቱ ከመጠን ያለፈው ውፍረቱ ያመጣበት የልብ ህመም ሕይወቱን እንዲያጣ ምክንያት ሆኖታል። ማኑኤል ዩሪቤ ከግማሽ ቶን በላይ የሚመዝን ግዙፍ ሰው ነበር። በ1965 በሜክሲኮ የተወለደው ማኑኤል 597 ኪሎ ግራም ይመዝን ነበር። ይህም ክብደቱ ከ2001 አንስቶ ሕይወቱ እስካለፈበት 2014 ድረስ ከአልጋው እንዳይወርድ አስገድዶታል። ማኑኤል በተወለደ ወቅት እንደ ማንኛውም ሰው 3.5 ኪሎ ግራም ነበር የሚመዝነው። ነገር ግን ልቅ ውፍረቱ የጀመረው 20ዎቹን የዕድሜ ክልል ካለፈ በኋላ ነበር። ትዳር መስርቶ ከሜክሲኮ ወደ አሜሪካ ካቀናም በኋላ ኑሮ ስለተመቻቸለት በአጭር ጊዜ ውስጥ ክብደቱ ከ127 ኪሎ ግራም ወደ 376 ኪሎ ግራም ጨምሮ ነበር። ኢማን አህመድ በታሪክ በዓለም ላይ ከካሮል አገር ቀጥላ ሁለተኛ ወፍራሟ ሴት ናት። ኢማን በአሌክሳንድሪያ ግብጽ በ1980 የተወለደች ሲሆን በተወለደችበትም ወቅት በጣም በተለየ መንገድ 5 ኪሎ ግራም ያህልና በሕይወት በኖረችበትም ወቅት 600 ኪሎ ግራም ድረስ ትመዝን ነበር። ኢማን በቀዶ ጥገና 100 ኪሎ ያህል አስወግዳ 500 ኪሎ ብትሆንም ውፍረቷ ያመጣባት የልብና ኩላሊት ችግር በ37 ዓመቷ ወደ ሞት ጎዳና እንድታመራ አድርጓታል። ካሊድ ቢን ሞሰን ሻሪ በ1991 ሳውዲ አረቢያ ተወለደ። 610 ኪሎ ግራም የሚመዝነው ካሊድ በዓለም ታሪክ ሶስተኛው ወፍራም ሰው ነው። እዚህም ደረጃ መድረስ የቻለው ገና በ22 ዓመቱ ነበር። ካሊድ በሕይወቱ አስገራሚው ነገሩ የኪሎውን ግማሽ ማለትም 320 ኪሎ በሕክምና እርዳታ በ6 ወር ውስጥ ብቻ መቀነስ የቻለ ብቸኛው ሰው ነው። ይህም ከ5 ዓመታት በኋላ ለመጀመሪያ ጊዜ በክራንች ተደግፎ መራመድ እንዲችል አድርጎታል። ካሊድ አሁን ላይ ከብዙ ስቃይና የሕክምና እርዳታ በኋላ 70 ኪሎ ግራም የሚመዝን ወጣት ነው። ጆን ብሮወር ሚኖክ 635 ኪሎ ግራም የሚመዝን በ1941 በአይስላንድ የተወለደ ሰው ነው። ዓለም ላይ አሁን እስካለንበት ጊዜ ድረስ የእሱን የሰውነት ክብደት ያህል የመዘነ ወንድ የለም። አንዳንድ መረጃዎች እንደሚያሳዩት ጆን ሆስፒታል በነበረባቸው ጊዜያት አልጋው ላይ እሱን ለማገላበጥ 13 ሰዎች ድረስ ያስፈልጉ ነበር።
ጆን 50 ኪሎ ከምትመዝነው የትዳር አጋሩ 2 ልጆችን አፍርቷል። ካሮል አን ያገር የዓለማችን ወፍራማ ሰው ሆና በዓለም የድንቃ ድንቅ መዝገብ ተመዝግባለች። 730 ኪሎ ግራም የምትመዝነው ካሮል በ1960 አሜሪካ ውስጥ ነው የተወለደችው። ካሮል የእጅግ የበዛ ውፍረቷ የገጠማት በልጅነት ዕድሜዋ ባጋጠማት የአመጋገብ ችግር መሆኑን ትናገራለች። ይህች እንስት ባጋጠማት የኩላሊት ህመም በ34 ዓመቷ ሕይወቷ አልፏል። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን በቀጣዩ ስራችን እስክንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን። ሰላም ጤና ይስጥልን ክብራትና ክብራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን እንደምን ቆያችሁን? በዛሬው መሰናዷችን በዓለማችን ላይ ከብዙዎች በተለየ መልክ ትልልቅ የሰውነት አካላት ያላቸውን ሰዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። እስከ መሰናዷችን ማብቂያም አብራችሁን ሆናችሁ የእነዚህን ሰዎች አስደናቂ አፈጣጠር እንድትቃኙ እንጋብዛለን። ውድ ተመልካቾቻችን በአቅራቢያችሁ ከምታውቋቸው ሰዎች መካከል በጣም ትልቅ አፍንጫ፣ አፍ፣ ጆሮ፣ አይን፣ እጅ፣ እግር ያለው ሰው አጋጥሟችሁ ያውቅ ይሆናል። ነገር ግን አሁን የምናሳያችሁን ሰዎች ያህል ላይሆኑ ይችላሉ። የእነዚህ ሰዎች አፈጣጠር ለብዙዎች በጣም ያስገርማል። እንደዚህ አይነት የሰው አካል እንዳለ ሰምቶም አይቶም የማያውቅ ብዙ ሰው ከመካከላችን ይኖራል። በጥቅሉ ሰው ተብለን የተፈጠርን ሁላችንም አንድ አይነት አካል ይዘን ወደዚህ ምድር መጥተናል። ነገር ግን የሁላችንም የአካል ግዝፈት ይለያያል። ምንም እንኳን ተመሳሳይ ሰውነት ክፍሎች ቢኖሩንም የአንዱ ከአንዱ ይበልጣልም ያንሳልም። የእነዚህን ጥቂት የምድራችን ሰዎች አካል ገጽታ መመልከት ለብዙዎቻችን እንግዳ ነገር ነው። የሰውነት ክፍሎቻቸው ላይ አንዳች የታመቀ ኃይል ያለ ሊመስል ይችላል። ምናልባትም በማህፀን ውስጥ ሳሉ የሆነ ልዩ ነገር ተፈጥሮ አሊያም ደግሞ ይህንን የተለየ አካል ለማግኘት ሲሉ ብዙ ጥረት አድርገውም ይሆናል። ማን ያውቃል? እናም ውድ ተመልካቾቻችን የእነዚህን ሰዎች ሰውነት ስንመለከት አፈጣጠራችን በጣም አስገራሚና ውስብስብ መሆኑን እንረዳለን። የሁላችንም ምክንያቱ ምንም ሆነ ምን ግን የእነዚህ ሰዎች አካላዊ ሁኔታ ስናስተውል በውስጣችን ትልቅ ግርምት ይጫራል። ከእነዚህም ሰዎች መካከል የተወሰኑትን እናስቃኛችሁ። ጋሪ ተርነር ይሰኛል። በ1971 በታላቋ ብሪታንያ ነው የተወለደው። የዚህን ሰው ቆዳ ለተመለከተ እውነት የሰው ቆዳ ነው ያለው ወይስ ተለጣሽ ፕላስቲክ ብሎ እንዲያስብ ሊያስገድደው ይችላል። በፈረንጆች አቆጣጠር በጥቅምት 29 ቀን በ1999 በአሜሪካ ሎስ አንጀለስ ይህ ሰው በሆዱ አካባቢ ያለውን ቆዳውን በጠቅላላው 6.25 ኢንች ወይም 15.8 ሴንቲሜትር በመለጠጥ በዓለም የድንቃ ድንቅ መዝገብ ስሙ እንዲሰፍር አድርጓል። በተለጣሽ ቆዳው ምክንያትም he took his skin off for me በተሰኘ አጭር ፊልም ላይ ለመተወን ችሏል። የጋሪ ቆዳ ከሰው ተለይቶ ተለጣጭ እንዲሆን ያደረገው ኤርለስ ዳንሎስ ሲንድሮም በተባለው ባልተለመደ የጤና እክል ምክንያት መሆኑንና ቆዳውን ለመለጠጥ ሲሞክር ምንም አይነት ህመም እንደሌለው ነገር ግን መገጣጠሚያዎቹ ላይ አልፎ አልፎ ከባድ ህመም እንደሚሰማው በ2012 በሰጠው ቃለ መጠይቅ ላይ ተናግሯል። ፍራንቺስኮ ዶሚንጎስ ጆአኪም ከአፍሪካ ምድር የተገኘ አንጎላዊ ወጣት ነው። ፍራንቺስኮ 6.69 ኢንች ወይም 17 ሴንቲሜትር የሚሰፋ አፍ አለው። ይህም እንደ አውሮፓውያን አቆጣጠር መጋቢት 19 2010 ዓ.ም በዓለም ድንቃ ድንቅ መዝገብ ላይ ስሙ እንዲሰፍር አድርጓል። ፍራንቺስኮ በቀላሉ አንድ የኮካ ኮላ ፕላስቲክ አፍ ውስጥ መክተት ይችላል። ውድ ተከታታዮቻችን ታዲያ ምን ይገርማል ልትሉን ትችሉ ይሆናል። እውነት ነው።
በሀገራችን ኢትዮጵያም እኮ ከፍራንቺስኮ ያላነሰ ተለጣጭ አፍ ያላቸው ሰዎች ሞልተውናል። ኪም ጉድማን የአሜሪካ ዜግነት ያላት በ1974 የተወለደች ሴት ናት። የ47 ዓመቷ ኪም በዓለማችን ላይ ትልልቅ አይኖች ያሏት እንስት ናት። መኖሪያዋን በቺካጎ ኢሊኖይ ያደረገችው ኪም የአይን ብሌኗ 0.47 ኢንች ወይም 12 ሚሊ ሜትር ይረዝማል። ኪም በልጅነት ጊዜዋ ከዕለታት በአንዱ ቀን በድንገት ጭንቅላቷን ስትመታ እንደ ካርቶን ገጸ ባህሪ የአይን ብሌኖቿ ከወትሮ በተለየ እንደወጡ ማስተዋሏንና ከዛሽ ቀን ጀምሮ የተለየ ተሰጥኦ እንዳላት ትናገራለች። ኪም በቱርክ ኢስታንቡል በህዳር 2007 ዓ.ም በፈረንጆች አቆጣጠር ይህንን ትልቅ የአይን ብሌኗን በዓለም ድንቃድንቅ መዝገብ ማስፈር ችላለች። መህመት ኦዚዩሪክ እንደ አውሮፓውያን አቆጣጠር በጥቅምት 17 ቀን በ1948 በቱርክ ተወለደ። ውድ ተመልካቾቻችን የመህመት አፍንጫ ምን ያህል ያሸት ይሆን ብላችሁ ታስቡ ይሆናል። 8.8 ሴንቲሜትር ወይም 3.55 ኢንች በሚረዝመው አፍንጫው ምክንያት በዓለም የድንቃድንቅ መዝገብ ስሙ ሊሰፍር ችሏል። መህመት በልጅነቱ በረጅሙ አፍንጫው ምክንያት መገለልና መድሎ ይደርስበት እንደነበር፣ ነገር ግን እያደገ ከሄደ በኋላ በህይወቱ አፍንጫው ከፈጣሪው የተሰጠው በረከት መሆኑን ማመን መጀመሩን ይናገራል። ጄሰን ኦርላንድ ሮድሪጉዝ ሄርናንዴዝ ይሰኛል። በዓለማችን ላይ ረጅም እግር ያለው ሰው ነው። የ22 ዓመቱ ወጣት ጄሰን ኑሮውን ከቤተሰቦቹ ጋር እየኖረ ይገኛል። ቀኝ እግሩ 40.55 ሴንቲሜትር እንዲሁም የግራ እግሩ 40.47 ሴንቲሜትር ይረዝማሉ። እነዚህም የሰማይ ቁራጭ የሚያክሉ እግሮቹ በፈረንጆች አቆጣጠር በ2018 በዓለም ድንቃድንቅ መዝገብ ስሙ እንዲሰፍር አስችለውታል። ውድ ተመልካቾቻችን በሀገራችን የወንድ ልጅ አማካኝ የጫማ ቁጥር ከ40 እስከ 43 ሲሆን ጄሰን ግን 69 ቁጥር የሆነ ጫማ ነው የሚጫማው። አኒ ሃውኪንስ ተርነር በይበልጥኑ ሮርማ ስቲትስ በተሰኘው ስሟ ትታወቃለች። አኒ በ1956 በአሜሪካ አትላንታ ተወለደች። ከብዙዎቹም በተለየ መልኩ በተወለደች ገና በ5 ዓመቷ ጡቶቿ ማደግ ጀምረዋል። አሁን ላይ በጣም አስገራሚ የሆነው ነገር ሁለቱም ጡቶቿ እያንዳንዳቸው 30 ኪሎ ግራም የሚመዝኑ ሲሆን በአጠቃላይም 60 ኪሎ በመመዘን በዓለም የድንቃድንቅ መዝገብ ላይ ስሟን አስፍረውታል። አኒ በጀርባዋ መተኛት እንደማትችል ትናገራለች። ምክንያቱም 60 ኪሎ የሚመዝኑ ጡቶቿ አፍነው ሊገሏት ይችላሉ። የሁለት ልጆች እናት የሆነችው አኒ በአራስነት ወቅቷ ልጆቿን ጡት ማጥባት እንዳልቻለችና በርካታ ወተት እንደተበላሸ ደጋግማ ስትናገር ትሰማለች። ውድ ተመልካቾቻችን የእነዚህን ሰዎች አስገራሚ አካላት ከተመለከታችሁ በኋላ ምን ተሰማችሁ? ምንስ አሰባችሁ? ምላሻችሁን በኮሜንት መስጫ ሳጥን ውስጥ አስቀምጡልኝ። በተጨማሪም ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። ክብራትና ክብራን በመላው ዓለም የምትገኙ የሙዳይ መዝናኛ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን በቀጣዩ ስራችን እስክንገናኝ ድረስ በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን። The Land of Death ወይም የሞት ምድር ይሉታል። የአፋር ክልል መነሻውን ከመካከለኛው ምስራቅ ሊባኖስ አድርጎ 7000 ኪሎ ሜትሮችን አቋርጦ መዳረሻውን ሞዛምቢክ ላይ ያደርጋል። በዓለማችን ታላቁ ስምጥ ሸለቆ ተመራማሪዎች በጥናት ውጤቶቻቸው ላይ እንደገለጹት ከሆነ ይህ ስምጥ ሸለቆ በሚሊዮን ከሚቆጠሩ ዓመታት በፊት መፈጠር የጀመረ ሲሆን አሁንም ላይ በየዓመቱ 7 ሚሊ ሜትር ያህል ስፋቱ እየጨመረ እንደሚገኝ አስታውቀዋል። ይህንንም ተከትሎ የበርካቶች ቀዳሚ አጀንዳና መነጋገሪያም እየሆነ ይገኛል።
በዚህም አካባቢ በየጊዜው በተደጋጋሚ በሚከሰቱት እሳተ ገሞራ ፍንዳታዎችና መሬት መንቀጥቀጦች ምክንያት በርካታ ዓመታት ውስጥ አፍሪካ የሶማሊያንና የኑቢያን መሬት በሚል ስያሜ ለሁለት እንደምትከፈል በተጨማሪም በመሃል አንድ ትልቅ ኑቢያን የተሰኘ ውቅያኖስ እንደሚፈጠር ትልቅ አመላካች መሆኑን ተመራማሪዎች በጥናቶቻቸው ላይ ገልጻሉ። ታዲያ ውድ ተከታታዮቻችን ከሰሞኑ በአፋር ክልል ውስጥ መፍለቅ የጀመረው ፍል ውሃ ኑቢያ ለሚሉት ውቅያኖስ መነሻው የሆነ አፍሪካ እንዲሁም ሀገራችን ኢትዮጵያ ለሁለት ይከፈሉ ይሆን? ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? ከሰሞኑ አንድ አስደንጋጭ ነገር ከወደ አፋር ክልል ተሰምቷል። በቀን 26 መስከረም 2017 ዓ.ም ምሽቱን በአዲስ አበባና አካባቢዋ የተከሰተው የመሬት ንዝረት የበርካቶች መነጋገሪያ ጉዳይ ሆኖ ቆይቷል። ተሰማ የተባለው የመሬት ንዝረት አፋር ፈንታሌ ላይ በደረሰው የመሬት መንቀጥቀጥ ምክንያት የተከሰተው መሆኑን የሚገለጸው። ታዲያ ይህ የመሬት መንቀጥቀጥ በአንዳንድ የአካባቢው ቦታዎች ላይ እስከ 1.5 ሜትር የሚደርስ የመሬት መሰንጠቅን ፈጥሯል። በተመሳሳይም ባለፈው ዓመት ላይ ከወደ ሀገረ ኬንያ ተመሳሳይ ነገር መሰማቱም ይታወሳል። በፈረንጆች አቆጣጠር በ2018 ተፈጥሮ የነበረው የመሬት መሰንጠቅ በአንድ ሌሊት በከፍተኛ ሁኔታ በፊት ከነበረበት እጅጉን ሰፍቶ እንደተገኘ የቅርብ ጊዜ ትውስታም ነው። ታዲያ በዚህ በአፍሪካ ቀንድ አካባቢ ባሉ ሀገራት ላይ ተደጋጋሚ የሚሰማው ነገር ምንድነው? እየተፈጠረ ያለውስ ምንድነው? የሚል ትልቅ ጥያቄን ያስነሳል። ወን ሳይንቲስቶች እንደሚሉት አፍሪካ ለሁለት ትከፈላለችን? በዛሬው መሰናዷችን ይህንን አፍሪካ ለሁለት እየከፈላት የሚገኘውን ታላቁን ስምጥ ሸለቆ ጉዳይ እንመለከታለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። እስከ ፕሮግራማችን ማብቂያም አብራችሁን ሆናችሁ ብዙዎች መጨረሻውን ሊያዩ የሚጓጉለትን የዚህን ስምጥ ሸለቆ ድንገተኛ ክስተት እንድትመለከቱም ጋብዘናል። ዓለማችን በረጅም ጊዜ የተፈጥሮ ሂደት ምክንያት ከተመለከትናቸውና አስደናቂ የምድራችን ገጽታዎች መካከል ታላቁ ስምጥ ሸለቆ አንዱ ነው። ታዲያ ይሄ ተፈጥሮ የወለደችው ታላቅ ስምጥ ሸለቆ መነሻውን ከመካከለኛው ምስራቅ ሊባኖስ አድርጎ ኤርትራ፣ ኢትዮጵያ፣ ሶማሊያ፣ ኬንያ፣ ታንዛኒያ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ፣ ኡጋንዳን አቋርጦ በአጠቃላይ 7000 ኪሎ ሜትር ወይም 4300 ማይል ከሸፈነ በኋላ መዳረሻውን ደቡብ ምስራቅ አፍሪካዊቷ ሀገር ሞዛምቢክ ላይ አድርጓል። ስምጥ ሸለቆውን በአፍሪካ ከኤደን ባህረ ሰላጤ አንስቶ መዳረሻው ድረስ 4600 ኪሎ ሜትር የሚሸፍን ታላቅ ተፈጥሯዊ ገጽታ ነው። በርካቶች ታላቁ ስምጥ ሸለቆ የሚለውን ስያሜ ብዙውን ጊዜ በዋናነት የምስራቅ አፍሪካን ስምጥ ሸለቆ ለማመላከት ይጠቀሙበታል። ይህን የምድራችን ታላቅ ገጽታ ከ22 እስከ 25 ሚሊዮን ዓመታት በፊት ጀምሮ መፈጠር እንደጀመረም በጉዳዩ ላይ ሰፊ ጥናት ያደረጉ ጂኦሎጂስቶች ሲናገሩ ይሰማሉ። ከሰሞኑ ደግሞ በሬክተር ስኬል መሰረት 4.9 ሆኖ የተመዘገበ በአዋሽ መተሃራ አካባቢ ልዩ ቦታው ፈንታሌ ከሚባል ተራራ የተቀሰቀሰው የመሬት መንቀጥቀጥ ሞገዱ በመሬት ውስጥ ተጉዞ አዲስ አበባና ዙሪያው ድረስ መሰማቱም ይታወሳል። ባለፉት 2 ሳምንታት ወዲህ በአፋር ክልል የተከሰተው ተደጋጋሚ የመሬት መንቀጥቀጥ በአንዳንድ አካባቢዎች የመሬት መሰንጠቅ፣ መኖሪያ ቤቶች ላይ መፍረስና መሰንጠቅ እንዲሁም ርዕደ መሬቱን ምክንያት አድርጎ እስከ 1.5 ሜትር ስፋት ያለው የመሬት መሰንጠቅ እንዲያጋጥምም አድርጓል። ይህም የመሬት መሰንጠቅ በዋናነት የሚፈጠረው በመሬት ውስጥ ባሉ አለቶች መገፋፋት እንደሆነም ጂኦሎጂስቶች ያስረዳሉ። ታዲያ ይህ የመሬት መሰንጠቅ በአፋር ክልል ዱላሳ ወረዳ አዲስ ፍል ውሃ እንዲፈልቅ ምክንያት ሆኖታል። ይህም ከቀናት በፊት መፍለቅ የጀመረው ፍል ውሃ መጠኑ ከጊዜ ጊዜ እየጨመረ መሆኑን የአካባቢው ነዋሪዎች እየተናገሩ ናቸው። በአካባቢው የሚኖሩ ነዋሪዎችም ሌሊት 10 ሰዓት ገደማ ላይ ድምጽ ሰማን፣ ጠዋት ላይ ድምጽ ወደ ሰማንበት ቦታ ስናመራ ከመሬት ስንጥቅ ውስጥ ፍል ውሃ እየፈለቀ ተመለከትን ሲሉም ተናግረዋል። ነዋሪዎቹም በሰዓቱ ከፍተኛ ድምጽ ይሰሙ እንደነበርና ማታ ፈርተው ማደራቸውን ከዛም በጠዋት ሄደው ሁሉንም ነገር ስለማየታቸው አስረድተዋል። በተመሳሳይ ባለፈው ዓመት ላይ በደቡብ ምዕራብ ኬንያ 2018 ተፈጥሮ የነበረው የመሬት መሰንጠቅ በአንድ ሌሊት በከፍተኛ ሁኔታ በፊት ከነበረበት እጅጉን ሰፍቶ መገኘቱ ይታወሳል። በዚህ ምክንያት የናይሮቢ ኖሮክ አውራ ጎዳና አካል በተወሰነ መልኩ ጉዳት ደርሶበትም ነበር። በኢትዮጵያና ኬንያ ስምጥ ሸለቆ ውስጥ ስለተፈጠረው ትልቅ ስንጥቅም በዓለም ላይ የሚገኙ ትላልቅ ስም ያላቸው መገናኛ ብዙሃን በሰፊው ዘግበው ታልፈዋል። አብዛኞቹ የዜና ዘገባዎቻቸው ላይ ለዚህ አስደንጋጭ ክስተት ምክንያት ያሉትንም አቅርበዋል። በተጨማሪም የተፈጠረውን አጋጣሚ አፍሪካ ለሁለት መሰንጠቋ አይቀሬ እንደሆነ ትልቅ ማሳያ ነው ሲሉም ተደምጠዋል።
የኬንያ ብሔራዊ መንግስት ከተፈጠረው አጋጣሚ በፊት አንዳች በሬክተር ስኬል መሰረት ትልቅም ሆነ ትንሽ የመሬት መንቀጥቀጥ እንዳልነበረ ገልጿል። ባጭሩ በኬንያ ውስጥ ካሉ ባለስልጣናት ከማንኛቸውም ስለ መሬት መንቀጥቀጥ ይፋ የሆነ ሪፖርት የለም። በኬንያ ዋና ከተማ ናይሮቢ ከ50 ኪሎ ሜትር ርቀት ባነሰ ርቀት ላይ ትንሽ የመሬት መንቀጥቀጦች እንኳን ሲኖሩ በስፋት ይሰሙ እንደነበር በርካቶች ይናገራሉ። ይህ ያልተጠበቀና ድንገተኛ የመሬት መሰንጠቅ በዋና ከተማው አቅራቢያ የሚገኘውን የናይሮቢ ኖሮ ካውራ ጎዳና በከፊል እንዲፈርስም አድርጎት ነበር። ውድ ተመልካቾቻችን ተመራማሪዎች እንደሚሉት ከሆነ በሚሊዮን ዓመታት ውስጥ አፍሪካ ለሁለት ትከፈላለች ብላችሁ ታስባላችሁ? ምላሻችሁን በኮመንት መስጫ ሳጥን ውስጥ አስቀምጡልን። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ ስራችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን። We begin tonight here with the breaking news. Israeli forces have killed the mastermind of the October 7th terror attack, the head of Hamas, Yahya Sinwar. የሐማሱ ቁጥር 1 ሰው ያህያ ሲንዋር በእስራኤል ጥቃት ተገድሏል። ግድያውን ተከትሎም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሲንዋር ሞት መልካም ዜና ቢሆንም የጋዛ ጦርነት አላለቀም ሲሉ፣ ኢራን በበኩሏ የሲንዋር ሞት ሐማስን የበለጠ ያጠናክረዋል ስትልም ተናግራለች። Yahya Sinwar, the terrorist chief of Hamas, launched the October 7th massacre against Israel. It was the bloodiest attack on the Jewish people since the Holocaust. ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁን? በዛሬው ዕለት ከእስማኤል ሃኒያ በመቀጠል የሐማስ የፖለቲካ ክንፍ መሪ ያህያ ሲንዋር በእስራኤል ጥቃት መገደላቸውን ተከትሎ በመካከለኛው ምስራቅ ውጥረቱ እንደተባባሰ ቀጥሏል። ታዲያ እስራኤል እረፍት ነስቷት የቆዩት የሐማሱ መሪ ያህያ ሲንዋር ማን ናቸው? በቆይታችን የምንዳሰሰው ይሆናል። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ እንጋብዛለን። ውድ ተከታታዮቻችን እስከ መሰናዷችን ማብቂያም አብራችሁ እንድትሆኑ ጋብዘናል። راح يقولوا انه هاي صورة النصر وختام المعركة واقتلنا السنوار. الآن خلصت المعركة. بده صورة نصر أنا جاهز. በጦርነት ሳይንስ መሪውን በመግደል መንጋውን መበተን የሚለው ስትራቴጂ በርካታ የጦር መሪዎችና አሰልጣኞች ተግባራዊ ይደረጋል። እስራኤል ጥቅምት 7 ሐማስ በድንገት የከፈተውን ጥቃት በመመከት ወደ መልሶ ማጥቃት ዘመቻ ከጀመረች ጊዜ ጀምሮ በርካታ የሐማስ መካከለኛና ከፍተኛ አመራሮችን ገድላለች። ትላንት ምሽትም የሐማሱን ቁጥር 1 ሰውና ሐማስ ከ2 ዓመታት የዝግጅት ቆይታ በኋላ ጥቅምት 7 2023 በእስራኤል ድንገተኛ ጥቃት ሲከፈት የጥቃቱን ፊሽካ ነፍተው ያስጀመሩትን ያህያ ሲንዋርን ሳይታሰብ በእስራኤል የአየር ጥቃት መገደላቸውን ተከትሎ በጽዮናውያን ዘንድ ትልቅ ፌሽታ ፈጥሮ ማምሽቷል። ለመሆኑ የሐማሱ መሪ የነበሩት ያህያ ሲንዋር ማን ናቸው? ያህያ ሲንዋር በፈረንጆቹ በ1962 በደቡባዊ ጋዛ ከሃን ዮኒስ የሚገኙ የስደተኞች መጠለያ ካምፕ ውስጥ ነው የተወለዱት። ቤተሰቦቻቸው ማጃል አስክለን ከሚባልና በፈረንጆቹ ከ1968 ከእስራኤል እንደ ሀገርነት መቆርቆርን ተከትሎ
አሸክለን ወደሚባል ስያሜ ከተለወጠው ስፍራ ነው የተፈናቀሉት። በጋዛ እስላሚክ ዩኒቨርሲቲ የተማሩት ያህያ ሲንዋር እድሜያቸውን በትግል ያሳለፉ ሲሆን በፈረንጆቹ በ1988 የሐማስ የደህንነት ክፍልን አቋቁሟል። 3 የእስራኤል ወታደሮችን ገድለዋል በሚል በ1989 በእስራኤል ታስረው እድሜ ልክ እስራት የተፈረደባቸው ሲንዋር ከ2 ዓመታት እስር በኋላ በፈረንጆቹ 2011 በተደረገው የእስረኞች ልውውጥ ነበር የተለቀቁት። በፈረንጆቹ 2017 የሐማስ የጋዛ ኃላፊ ሆነው የተመረጡት ሲንዋር እስማኤል ሃኒያን ተከትሎ የሐማስ ዋነኛ መሪ ከመሆን አስቀድመው የሐማስን ወታደራዊ ክንፍም ሲመሩ ቆይተዋል። ነሐሴ 2014 የእስማኤል ሃኒያ ግድያን ተከትሎ የሐማስ መሪ መሆናቸው የተረጋገጠ ሲሆን ጋዛ ውስጥ ከእስራኤል ጦር ጋር በውጊያ ላይ እንዳሉ መገደላቸውም ተነግሯል። የቀድሞ የሐማስ የፖለቲካ ጉዳዮች ኃላፊ የነበሩት እስማኤል ሃኒያ መገደልን ተከትሎ ኃላፊነቱን የተቀበሉት ያህያ ሲንዋር በመጠነኛ የጦር እንቅስቃሴ ከእስራኤል ወታደሮች ጋር ሲዋጉ መሞታቸውም እያነጋገረ ይገኛል። ከአንድ ዓመት በላይ ያህያ ሲንዋርን ለመግደል ስትፈልግ የነበረችው እስራኤል ሲንዋር ከታጋቾች ጋር በመሆን ከመሬት በታች የሚገኝ መኖሪያ ሲንቀሳቀስ አይቻለሁ፣ ነገር ግን ለታጋቾች ደህንነት ስል ሲንዋርን አልፌያለሁ እንጂ የት እንዳለ እከታተላለሁ ማለቷም የሚታወስ ነው። ነገር ግን የሐማስ የጦር መሪ ሆኖ ሳለ ያህያ ሲንዋር እንዴት ፊት ለፊት ከእስራኤል ወታደሮች ጋር ተተዋክሰው ሊሞቱ ቻሉ? እንዴትስ በወታደራዊ ጥበብ ሽፋን ተሰጥቷቸው እንዲወጡ አልተደረገም የሚለው ብዙዎችን እያነጋገረም ይገኛል። ቢቢሲ ህልፈታቸውን አስመልክቶ የነበረውን ሁኔታ ባስረዳበት ዘገባውም ጋዛን የወረረው የእስራኤል መከላከያ ሚኒስቴር ክፍል የሆነው 828ኛው ቢስላሚች ብርጌድ ረቡዕ ጥቅምት 6 2017 ዓ.ም በፋራ ከተማ የሚገኘውን ታልአል ሱልጣን ሰፈር አካባቢ መደበኛ ጥቃት እያደረገም ነበር። በወቅቱ በእስራኤል ታጣቂዎችና በሐማስ ወታደሮች መካከል ብዙ ያልተባለ የተኩስ ልውውጥ የነበረ ሲሆን የሐማስ ታጣቂዎች መልስ መስጠት ማቆማቸውን ተከትሎ የእስራኤል ወታደሮች በማግስቱ ሐሙስ ወደ አካባቢው ዘለቁ። ተኩስ ልውውጥ ወደ ተደረገበት ህንጻ ሲደርሱም 3 የሐማስ ታጣቂዎች ተገድለው የተገኙ ሲሆን የተገደሉትን ታጣቂዎች ሲመለከቱም የአንዱ አስክሬን ከሐማስ የፖለቲካና ወታደራዊ መሪ ያህያ ሲንዋር ጋር ተመሳሳይነት ያለው ሆኖ ተገኘ። ሆኖም አስክሬኑ ላይ የተጠመደ ፈንጂ ሊኖር ይችላል በሚል እንዳይነሳ የተደረገ ሲሆን የጣቱ ክፍል ተቆርጦም ለዘረመር ምልመላ ተላከ። በኋላም ላይ ስፍራው ደህንነቱ የተጠበቀ መሆኑ ከተረጋገጠ በኋላ እስራኤል አስክሬኑን አንስታ ወሰደች። ከሰዓታት በኋላም የሐማሱ ቁጥር 1 ሰው እንደ ጓዶቹ እስማኤል ሃኒያና ሐሰን ናስራላ በእስራኤል ጥቃት መገደሉም ተረጋገጠ። የእስራኤል መከላከያ ኃይል ቃል አቀባይ ዳንኤል ሃጋሪ በሰጡት መግለጫም ወታደሮቻችን በስፍራው ሲንዋር እንዳለ ባያውቁም እኛ ግን የተለመደውን ሐማስን የማጽዳት ስራችንን እየሰራን ነበርም ብለዋል። 3 ታጣቂዎች ከቤት ወደ ቤት ሲሯሯጡ በእስራኤል ወታደሮች መታየታቸውን የእስራኤል መከላከያ ሰራዊት ቃል አቀባይ ዳንኤል ሃጋሪም ተናግረዋል። የተኩስ ልውውጥ መካሄዱን ተከትሎም 3ቱ ታጣቂዎች ተለያይተው ሲንዋር ብቻቸውን ወደ ህንጻ ውስጥ ገብተዋል ብለዋል። ሲንዋር በሰው አልባ አውሮፕላን ወይም ድሮን እገዛ ከታዩ በኋላ መገደላቸውም ገልጸዋል። ሲንዋር እንደ ሽፋን ይጠቀሙባቸው ነበር እያለች እስራኤል የምትናገርላቸው ታጋቾችም በስፍራው አልነበሩም። ሲንዋር ተሸንፎ በሽሽት እየተሳደደ ነው የሞተው፣ ራሱን ባስቀደመ መልኩ እንጂ እንደ ጦር አዛዥ ሆኖ አልሞተም። ይህ ለጠላቶቻችን ግልጽ መልእክት ነው ሲሉም የእስራኤል መከላከያ ሚኒስትር ዮቭ ጋላንትም ተናግረዋል። ሐሙስ አመሻሹ ላይ በእስራኤል ጦር የተለቀቀው በድሮን የተቀረጸው ቪዲዮ ሲንዋር ከመገደላቸው በፊት ያሳለፉት የመጨረሻ ጊዜ የሚያሳይም ነው ተብሏል። ቪዲዮ በአብዛኛው በፈራረሰ ህንጻ ክፍት መስኮት አካባቢ እያንዣበበ በነበረ ሰው አልባ አውሮፕላን ወይም ድሮን የተቀረጸም ይመስላል። በፍርስራሾች በተሞላ ህንጻ አንደኛ ፎቅ ላይ ባለ ወንበር ራሱን ተከናንቦ ወደ ተቀመጠ ግለሰብ ቀረብ ብሎ የሚያሳይ ሲሆን የተጎዳው የሚመስለው የግለሰብ ዱላ መሳይ ነገር ድሮኑ ላይ ሲወረውር ቪዲዮም ይጠናቀቃል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የያህያ ሲንዋር መገደል ከፍተኛ ድል ቢሆንም የጦርነቱ ፍጻሜ ግን አይደለም ሲሉም ገልጸዋል። አሁንም በሐማስ እገታ ስር ያሉ እስራኤላውያን እስኪለቀቁ ጦርነቱ ይቀጥላል ሲሉ ቤንያሚን ኔታንያሁ ተናግረዋል። Yahya Sinwar is dead. He was killed in Rafah by the brave soldiers of the Israel Defense Forces. While this is not the end of the war in Gaza, it's the beginning of the end. የአሜሪካው ፕሬዝዳንት ጆ ባይደን የያህያ ሲንዋር መገደል ለእስራኤል ብሎም ለአሜሪካ ትልቅ ድል ነው ያሉ ሲሆን የሐማሱ ጉምቱ መሪ የሆኑት የያህያ ሲንዋር መገደል ምናልባትም ጦርነቱ ብዙ ሳይጓዝ በዚሁ እንዲጓጭ ሊያደርግ ይችላል እየተባለም ነው። አሜሪካ በፈረንጆቹ 2015 ላይ የያህያ ሲንዋርን በዓለም አቀፍ ሽብርተኞች ዝርዝር ውስጥ በማካተት መያዝ ከምትፈልጋቸው ሰዎች ዝርዝር ውስጥ አካታ እንደነበርም የሚታወስ ነው። ኢራን በበኩሏም የሐማሱ ወታደራዊ መሪ የነበሩት የያህያ ሲንዋር መገደሉን የሐማስን ትግል የበለጠ ያጠናክረዋል ስትል አልሞት ባይ ተጋዳይ መግለጫዋንም ሰጥታለች። በአንጻሩ በተባበሩት መንግስታት ድርጅት ተመድ የኢራን ልዩ መልእክተኛ በበኩላቸው የያህያ ሲንዋር መገደል እስራኤልን ከምንጊዜውም በላይ ለመፋለም የሚያነሳሳ
የመንፈስ ጥንካሬ ይሰጣል ብለዋል። ሁኔታው ጦርነቱን ከማብረድ ይልቅም ሊያባብሰው እንደሚችል ያስረዱት والله أراها رأي العين سيغير شكل الكرة الأرضية. I see it with my eyes, a regional religious war that's going to burn everything. ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ ስራችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ እንመኛለን።